በቀዳም ሱር እንግዲህ ቄጠማ ነው የምንቀበለው። በዚያ ቀን ቀዳም ሱር ስግደት የለም። ሱር የተሻረ ማለት ነው። ስዕርት ናት፣ የተሻረች ናት። ቀኒቷ መሻሯ በጾም ነው፣ በሌላ አይደለም። በሰለስቱ ምዕት በህንፃ መነኮሳት በተሰኘ መጽሐፋቸው ላይ በዕለተ ቀዳም ሲጾሙ መገኘት እንደ ካቶሊካውያን መሆን ነው ብለው ነግረውናል። ስለዚህ አንጾም ቀዳምን። ዛሬ ግን እንጾማለን። ለምን? ጌታ ስኩብ በመቃብር ነው፣ በመቃብር ውስጥ አድሯል። ስለዚህም እንዲህ እያልን እንጾማለን። በመቃብር ያለህም አንተ ነህ፣ በኪሩቤል ጀርባም ያለ አንተ ነህ። እዚያ በአርያም በኪሩቤል ጀርባ ላይ ሕያው ሆነህ ትታያለህ። እዚህ በመቃብር ምጉት ሆነህ ደግሞ ትታያለህ። ያንተስ ይገርማል እያልን እያደነቅን እንጾማታለን ይችን ቀን ማለት ነው። እንደ ዮሴፍ እንደ ኒቆዲሞስ መግነዝ ሲጠቀልሉት እያየን በመግነዝም ተጠቅሎ ወደ መቃብር ሲወርድ እያየን ትንሣኤውም የሚደንቀን እንደዚያ ስለሆነ ነው እና ይህን እያሰብን እንጾማለን። ዕለተ ቀዳም ያው የጾም ቀን ነው፣ የሱባኤ ቀን ነው። ነገር ግን ቄጠማ ደግሞ እንቀበላለን። በዚያ ቀን ለምለም ነው፣ ልምላቤ አለው። ይሄ ቄጠማ የሚባዛም እንግዲህ በራሱ ፍሬ አይደለም። ይሄ ቄጠማ እኛም የዳን ነው በራሳችን ስራ አይደለም፣ የዳን ነው በክርስቶስ ነው። እሱን ለማስታወስ ለማሳየትም ነው ያን የምናደርገው። በዚያውም ላይ ለምለም ነው፣ አይደርቅም። ዓመት እስከ ዓመት ድረስ ለምለም ሆኖ ይታያልና በክርስቶስም የዳኑ ምእመናን እንዲህ ናቸው። ዓመት እስከ ዓመት ድረስ ለምለሞች ሆነው የሚኖሩ በጽድቅ ለምልመው የሚኖሩ ለበጎ ስራ ለም ሆነው የሚታዩ መሆናቸውን የኃጢአት ድርቀት የሌለባቸው መሆናቸውን ለማመልከት ነው። እዚያውም ላይ በኖህ ምሳሌ ነው ይላሉ ሊቃውንቱ። የኖህ ርግብ ከመርከብ ወጥታ ውሃው መድረቁን መጉደሉን ማይበሉ መጥፋቱን አይታ ትመጣ ዘንድ በተላከች ጊዜ ይዛው የተመለሰችው ለምለም የወይራ ቅጠል ነው። ሚዛን ቀን ይዛ የመጣችውና በልምላሜ የሚመሳሰል ይሄ ሐጸማይ ኃጢአት ለማለት ነው። የኃጢአቷ ጎደለ ለማለት ነው ያንን ይዛ የመጣችው ብለዋል ሊቃውንቱ። ልምላሜ ሆነ አሁን እኛም ይህንን ይዘን የምንመጣው ሐጸማይ ኃጢአት ለማለት ነው። ቄጠማ ባህረ ሸሽ ነው ወይም ከባህር ዳርቻ ነው የሚበቅለው እንጂ ባህሩ መሀልም አይቆምም እና የኃጢአት ባህር መወገዱን መድረቁን ማሳያም ውሃ በሸሸበት መሬት ላይ ነው የሚበቅለው ቄጠማ ስንመለከተውና የኃጢአቱ ባህርም መሸሹን መድረቁን የሚያመለክት የምስራች ስለሆነ የምስራች እያሉ ካህናቱ በየቤታችንም አለበለዚያ ነው ቤተ እግዚአብሔር መተን እንቀበላለን። በተለይ በከተማ እንኳን ቤታችን መተው አይሰጡንም ካህናቱ። ለምን? ያው ሰፈሩ ማን እንዳለ ምን እንዳለ ስለማይታወቅ የክርስቲያኑን ቤትም ለይተን የምናውቅበት ምልክት ስለሌለ